እጅግ በጣም ወዳው ድል ባለ ሰርግ ደግሳ ወደ ካናዳ የወሰደችውን ዶክተር ታሪክ ነው የምናወራው ዛሬ። ባለ ታሪካችን ታሪኳን ከላከችልን በኋላ የእናንተን ሀሳብና አስተያየት በኮሜንት መስማት ትፈልጋለች። ባለ ታሪካችን በወጣትነት ጊዜዋ አንድ የበድሮ ፍቅረኛዋ ወደ ውጭ ሀገር የወሰዳት ሲሆን ከወሰዳት በኋላ ባህሪውን ቀይሮባት ከሱ ጋር ተለያይታ ለረጅም ጊዜ በብቸኝነት ስትኖር ቆይታ በቤተሰብ ቁጥቁጣ ከዚህ ዶክተር ጋር ትተዋወቃለች። ይህ ዶክተር እጅግ በጣም ስነ ስርዓት ያለው እጅግ በጣም የሚወደድ ቤተሰቦቿ እንኳን ከተዋወቁት በኋላ እጅግ በጣም ያደነቁት በስነ ስርዓቱ በቤተሰባዊነቱ እጅግ በጣም የሚወደድ ሰው ነበረ። እሷም ከቁመናው ከመልኩ ከሰውነቱ ከእውቀቱ ከሁሉ ነገር እጅግ በጣም ተማርካለት ነበር ማለት ነው። ከዛ በኋላ ግን ተመልሳ ወደ ውጭ ሀገር ከሄደች በኋላ ፕሮሰሱ ተጀምሮ ከትንሽ ጊዜ በኋላ ወደዛ ይሄዳል። ወደዛ ከሄደ በኋላ ባህሪው እጅግ በጣም ከጠበቀችው የተለየ ሆኖ ታገኘዋለች ማለት ነው። ያ ጨዋ ያ ደስ የሚል የነበረ ሰው ሁልጊዜ ማኩረፍ፣ ሁልጊዜ መቆጣት፣ ሁልጊዜ ተገቢ ያልሆኑ ነገሮችን ማድረግ ይጀምራል። ደስታ ከቤቷ ይርቃል። ደስተኛ የነበረችው ልጅ እጅግ በጣም የዋህ የነበረችው ልጅ ሁልጊዜ ጭንቀት፣ ሁልጊዜ የማይል ነገር ሆነ ማለት ነው በህይወቷ ውስጥ በየቀኑ የሚፈጠረው። ከዛም ደግሞ ባስ ሲል ልጆቹን መቆጣት፣ ማይሆን ነገር መናገር፣ ለሀበሻ ልጅ እንደሚባለው አይነት ድሮ እንዳደጉት አይነት ነገር መናገር፣ የውጭ ሀገር ልጆች እንክብካቤ ይፈልጋሉ። እንደዛ አይነት ነገር በጣም የሚያስከፋ ነው የሚሆንባቸውና በቃ ቤት ውስጥ ሰላም እንዳይኖር ብጥብጥ እንዲሆን ያደርግ ጀመር ማለት ነው። ከዛ ደግሞ እንደ ዶክተርነቱ ይሄ ሰው ተቀላጥፎ ስራ ይዞ እሷንም መርዳት ማስደሰት ሲኖርበት ጭራሽ አመመኝ፣ የተለያየ ሰበብ በመፍጠር አመመኝ ምናምን በማለት በተደጋጋሚ በቃ ምንም አስተዋጽኦ ማድረግ አያደርግም ጭራሽ ቤት ውስጥ ማለት ነው። እና ይሄንም እያየች እየታገሰችው ነው። በእሷ ላይ ሸክም ሆኖ እያለም እየታገሰችው ከእንደገና ልክ ሌላ ሴት ጋር መሄድ እንደሚችል አማራጭ እንዳለው እጅግ በጣም ብዙ ነገር ማለት ጀመረ ማለት ነው። ልብ በሉ እነዚህ ሰዎች በቁርባን ነው የተጋቡት፣ በቤተክርስቲያን ስርዓት ነው የተጋቡት። ለእሷ ለመተው እጅግ በጣም አስቸጋሪ ነው የሚሆንባት ማለት ነው፣ ምክንያት ስለሌለ እዚህ ጋር። አሁን ግን እጅግ በጣም ከአቅሟ በላይ ሆነ፣ ከአቅሜ በላይ ነው፣ እጅግ በጣም ከማስበውና ማሰብ ከምችለው ማሰላሰል ከምችለው በላይ ከአይምሮዬ በላይ ሆነብኝ፣ ማድረግ ያለብኝ ነገር ትላለች እቺ ባለ ታሪካችን። እና እናንተ ይህንን ታሪኳን ሰምታችሁ በቤተክርስቲያን ስርዓት መጋባታቸው እንዳለ ሆኖ አሁን ባለበት ሁኔታ እየበጠበጣት መሆኑ እጅግ በጣም ደስተኛ ያልሆነ ህይወት እንድትኖር እያደረጋት መሆኑ በየቀኑ ቁስል እየጨመረባት መሆኑ ይህንን ሁሉ ከግምት ውስጥ አስገብታችሁ ምን ብታደርግ ይሻላል፣ ምን ላድርግ ትለናለች። መልሳችሁን በኮመንት አሳውቁን። በሌላ ጊዜ በሌላ ታሪክ እስክንመጣ ድረስ ሰላም ሁኑ። እናንተም ታሪኮቻችሁን ላኩልን። ሰው እንዲወያይበት የምትፈልጉት መልስ እንዲሰጣችሁ ግራ የገባችሁ መልስ ያጣችሁለትን ነገር የፍቅር ታሪካችሁን አዋዩን። ሰላም ሁኑልን።